አለባችሁ ያለው እሱ ስለሚያውቅ ነው። ከ50 ዓመት በላይ ለቆዩ ሰዎች አታጨብጭቡ ተብሎ ስንቴ ቢነገር ሰው አልሰማ ብሏል። እኛ ጭብጨባ አናቅም። ሰሞኑን ማስበው ይቅርታ፣ አንዳንዴ እኔ ያው ሙሉ ወንጌል ነኝ፣ ድንገት ነው የሚያናገረኝ ጴንጤ ስለሆንኩ ማለት ነው። የሚበሳጭ ካለ ሙሉ ወንጌል ነው። እና ሰሞኑ ምን ትዝ አለኝ፣ ድሮ በእኛ ሀገር ባለርስቶች ባለአባቶች የሚባሉ አሉ። በደርግ ዘመን ፊውዳሊስቶች ይባላል። እና ባለርስትና ባለአባት መሆን የሚታወቀው ትንሽ ቦርጭ ወጣ ይላል። እና ከዛ በኋላ በቅሎ ይኖርሃል፣ ፈረስ ይኖርሃል። እና ከዛ ከኋላ የሚያጅቡ አሉ ዘት 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 ይሉ። እና አንድ ቦታ የአንድ አውራጃ አስተዳዳሪ፣ የአውራጃው ሴኩሪቲ ኃላፊ፣ የአውራጃው ፍርድ ቤት ኃላፊ፣ ፖሊስ አዛዥ ይስማሙና የግርማዊ ቀዳማዊ ኃይለ ሥላሴ የፖሊስ ሰራዊት አባላት የሆኑ ሰዎች የማንንም ባለባት አሽከር ስላልሆኑ አጅበው እንዳይሄዱ ብሎ ይከለክላሉ። አንደኛ። ሁለተኛ፣ እነዚህ ሰዎች ደግሞ እስር ቤት አላቸው። የሚገርመው ሰው የሚያስሩበት እንቀጌተኒ እስኒ ገለጅራ እስር ቤት አላቸው። እነዚህ ባለርስቶች ባለባቶች እስር ቤት አላቸው እና ሰው ያስራሉ፣ አስሮ ይገርፋሉ። እና መንግስት ከሚያውቀው እስር ቤት ውጭ ያለ እስር ቤትም እንዳይኖር ብሎ ወሰኑ ማለት ነው ሰዎች። እዛ አንዱ ማን ጀግና ይነካኛል ያለው ሰውዬ አሰረ። ሄዱና እስረኛ አስፈትተው ሰውየው ፍርድ ቤት ሲቀርብ ፍርድ ቤት ፕሬዝዳንቱ የኔ ዘመድ ናቸው፣ አባ ጀበል ጣሂሮ ይባላሉ። የኔ ዘመድ ያልኩበት ምክንያት ደፍተዋል እና ሁለት ችግር ያለባቸው ስለሆኑ ሰውዬው ምን አሉ? እንትናና እንትናማ አይዳኛኝም አሉ። ትዕቢት በየዘመኑ አለች። አሁን ደግሞ ልታጃ ዙጥ ዙጥ በሉልኝ የሚሉ ከኛው መካከል መውጣታቸው ያሳዝነኛል። የመሀይምነት መለኪያና መገለጫ ነው። ማንኛችንም ብንሆን በእግዚአብሔር ቤት በበጉ የሕይወት መጽሐፍ ስማችን የተጻፈ ሁሉ እኩል ዜጎች ነን። ጸጋ ልዩ ልዩ ነው እንጂ አንኮፈስ። በዚህ መቼም ስብሰባ በዚህ አይከፈትም፣ ግን እግዚአብሔር የሚናገራቸው አለ።